ጾመና አቃተው በጣም ከበደው ከዛ ምን አፈረ መብላትም አልፈለገም ግን ምን አለ እንደው መንፈሳዊ ሊያረጋው ፈለገ ረሃቡ ምን አለ እግዚአብሔር ስንት አምላክ ነው እንደው አንድ አምላክ መሆኑን ለማስታወስ አንድ ሽምብራ አንስቼ በበላ ምን ችግር አለው አለ አንድነቱን ለማስታወስ ማለት ከዛ አንድ ሽምብራ በላ ግን እግዚአብሔር አንድ ብቻ አይደለም አንድም ስለዚህ በስላሴ ስም እንደው ስላሴ ለመዘከር ሶስት በላ ወንጌላውያን ስንት ናቸው በአራት ወንጌላውያን እንደው ለማስታወስ ያህል ለትምህርት እንዲሁም ብሎ አራት በላ አምስቱ አዕማደ ምስጢር አለ ከዛ በስድስቱ ቃላት ወንጌል በሰባቱ ሊቃነ መላእክት ባሰበት ደሞ ርቦ ደሞ ትንሽ ስትበላ እኮ ይብሳል አይደል በ12 ሐዋርያት አለ በ24ቱ ካህናተ ሰማይ በ36ቱ አይ ይሄ ነገር አልሆነ በ72ቱ አርድእታል በ120ው ቤተሰብ አልበቃው ሲል ምን አለበሰላችሁ በልፋ አላፋት መላእክት ምን አስጨነቀው አይደል አንደኛው ልብላ ብሎ ማለት ምን ይላል መጽሐፈ መነኮሳት ላይ ማሪሳቅ የተባለው አባት እስመንህነ በጊዜ ጽጋብ ይመስለና እንዘንክ ጸዊመ በጠገብን ጊዜ በሉስኪ መጾም የምንችል ይመስለናል ምን ባልን ጊዜ አንድ ሰው የጠገበለት እኮ ነገ እስከ ስንት ሰዓት ነው የምትጾመው ስትለው አረ ነገ አልበላም ይላል ስለጠገበ እኮ ነው ሆዱ ይሄ በነገራችን ላይ በምግብ ብቻ አይደለም በምንም ነገር ለምሳሌ ሹመት የሌለው ሰው ስልጣን የሌለው ሰው ስለሌለው ስልጣን አቤት እኔ እኮ ስልጣን ቢሰጠኝ እንዴት አድርጌ መራው ነበር ይላል የተሰጠው ቀን እኮ ከሱ የከፋ ባለ ስልጣን አይደለም ገንዘብ የሌለው ሰው አቤት ገንዘብ ቢኖርኝ እኮ እዚች ሀገር ደሃ አይኖርም ነበር እኔ ለደሃ ረዳ ነበር ይሄን ቤተክርስቲያን ብቻዬን ነበር መጨረስ ይላል ቢሰጥ አትሳለምም እርግጠኛ ነኝ መጨረሱ ቀርቶ አትመጣም ራሱ እና በጠገብን ጊዜ መጾም ምንችል ይመስለናል አቅምን ማወቅ ያስፈልጋል ከአቅምን በላይ አይደል ጌታ 40 ቀንና 40 ሌሊት ጾመ እሱ ከዚያ በላይ መጾም ይችላል አይችልም ይችላል ግን ከዚያ በላይ አላደረገው ለምን ላጽድቆተ ትስብእት ይላሉ አባቶቻችን ሰው መሆኑ ፍጹም ሰው መሆኑን ለማስረዳት ከዚያ በላይ ቢጾም አይ እሱማ እኮ አምላክነቱ ነው እንጂ ሰውነት የለውም እንዳይሉ ማለት የነቢያቱን አራያ ደግሞ ላለመተው አስቀድሞ ሙሴ 40 ቀንና 40 ሌሊት ጾሟል ኤልያስ 40 ቀንና 40 ሌሊት ጾሟል የነሱን ይዞ ማለት በርግጥ ሙሴና ኤልያስስ እንዴት ችለው ጾሙት መቼስ መጠይቅ አለበት ሙሴና ኤልያስ 40 ቀን ጾመዋል እንዴት ጾሙ ካላችሁ ሙሴ በሲና ተራራ ላይ በሰባቱ መንጦላይት ወይም በሰባቱ መጋረጃዎች የብርሃን መጋረጃዎች እየታዩት በዛ ውስጥ እያለፈ እግዚአብሔርን እያነጋገረ ነው 40 ቀንና 40 ሌሊት ሳይበላ ቆየ ፍጹም ከእግዚአብሔር ጋር ነበረ ስጋው ተሸንፋ ነፍሱ ብቻ ነበረች ከእግዚአብሔር ጋር ነበረች ስለዚህ እንዴት ምግብ ትዝ ይለዋል ከማጋ እየተነጋገረ ስላለ ከእግዚአብሔር ጋር ስለዚህ ምግብ መውረድ ነው ለሱ ፍጹም መንፈሳዊ ጸጋ ላይ ስትደርስ ምግብ ተራ ነገር ይሆንም አሁን እኛ በየደቂቃው አምጡ የሚለን ሆዳችን ለመሰላችሁ ከእግዚአብሔር ስለራቀ ሰው ከእግዚአብሔር ጋር ሲጠጋ በጣም ወደ ቅድስና ሲመጣ ስጋው እየከሰመች ነፍሱ እየለመለመች ትመጣለች ባህሪ መልአካዊ የሚባል መልአካዊ ባህሪው ከፍ እያለ ይመጣል ስለዚህ ሙሴ ያልታወቀው ምንድነው የቴዎሎጂ ሰዎች ፈንዳሜንታል አታችመንት ወይ ሚስቴሪዮሲስ ይላሉ ከእግዚአብሔር ጋር ፍጹም ትስስሩ ስለነበረ ምግብ ትዝ ሊለው አይችልም አሁን እኛ ራሳችን ለምሳሌ ቅዳሴ እያስቀደሳችሁ ከኔ ጋር ናችሁ ምመና ቅዳሴ መሃል ላይ ምግብ መብላት ያምራችኋል አምረን እናቋለን እኛ እንኳን ባቅማችን አያችሁ ምግብ ያስረሳል ትንሽ መንፈሳዊነት እኮ ቃል እግዚአብሔር ስንሰማ እንረሳዋል ሙሴ ከእግዚአብሔር ጋር ቃል በቃል ነበር እየተነጋገረ ስለዚህ በዚያ 40 ቀንና 40 ሌሊት ቆየ ኤልያስማ 40 ቀን የጾመው በደንብ አድርጎ ስለበላ ነው ጥርቅ አድርጎ በልቶ ለ40 ቀን የሚሆን ምግብ እንዴት በላ ዛፍ ስር ተኝቶ ይላል ኤልያስ ዛፍ ስር ተኝቶ መልአክ መጣና ቀሰቀሰው ይላል አባቶቻችን ፋኑኤል የተባለው መልአክ ነው ይላል ሊቀ መላእክት ቅዱስ ፋኑኤል መጥቶ ቀሰቀሰው ሲነቃ ከፊቱ ምግብ ተቀምጧል ገበታል የምትሄድበት መንገድ ሩቅ ነውና ተነስተ ብላ ተነስቶ በላ እንቅልፍ ወሰደው መልሶተኛ ቀሰቀሰው 3 ጊዜ ነቅቶ በላ በዚያ ምግብ ኃይል እስከ እግዚአብሔር ተራራ 40 ቀንና 40 ሌሊት ሄደ
ስለዚህ የበላው ምግብ ነው፣ የማያስርም ምግብ ማለት። ይህንን ምግብ ለሁላችን ይስጣል። ከእግዚአብሔር የሆነ ምግብ አያችሁ፣ ሥጋዊ ምግብ ያስረሳል። እግዚአብሔር የሚሰጥህ ውሃ ሌላ ውሃ እንዳይጠማህ ያደርጋል። እግዚአብሔር የሚሰጥህ ምግብ ሌላ ምግብ እንዳያምርህ ያደርጋል። ይህን መንፈሳዊ ማዕድ ለሁላችን ያድለን። ስለዚህ ክርስቶስ 40 ቀንና 40 ሌሊት ጾመ። ከጾመ በኋላ ተራበ ይላል። እንግዲህ ክርስቶስ ተራበ። ልክ እንደ ተራበ ፈታኝም ቀርቦ ይላል የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርግና ብላ አለው ይላል። እስኪ በሉ የእግዚአብሔር ልጅ ከሆንክ ድንጋዩን ምን አድርግ? ዳቦ አድርግ። የማን ልጅ ከሆንክ? እዚህ ላይ ምእመናን ብዙ ጊዜ ይህንን የመጽሐፍ ክፍል ሲነበብ አንድ ነገር ካልተረዳን ግራ ሊያጋባን ይችላል። ለምሳሌ ሰይጣን የሚፈራው ነገር አለ። ለምሳሌ ሰይጣን መስቀል ይፈራል አይፈራም? ይፈራል አይደል? ጠበልስ ይፈራል። ሰይጣን መስቀል የሚፈራው በመስቀሉ ማን ስለተሰቀለ ነው? ክርስቶስ አይደል? ጠበል የሚፈራው በጠበሉ ላይ የማስም ስለተጠራበት ነው። የክርስቶስ ስም የእግዚአብሔር ስም። ታዲያ የክርስቶስ ስም የተጠራበትን ጠበል የሚፈራ ሰይጣን፣ መስቀል የሚፈራ ሰይጣን በምን ድፍረት ነው ክርስቶስን ቀርቦ ያነጋገረው? እንዴት ቀረበው? እንዴት አልፈራው? ማናገሩ ሲገርመን ደግሞ ንግግሩ እነዚህን ድንጋዮች ዳቦ አድርግ ና ልውሰድህ ይለውና ደግሞ ዓለምን ያሳየውና ወድቀ ብትሰግድልኝ ይላል። እነዚህን ሁሉ ምን እልሃለሁ? ሰጣሃለሁ። ከዚህ ላይ ተወርወር። ራስህን ብትወረውር መላእክቱን ይልክልሃል፣ ምንም አትሆንም። ራስህን አጥፋ። እንዴ ሰይጣን እንዴት ነው መቼ ነው የተደፋፈረው ከክርስቶስ ጋር? ሰይጣን ምእመናን ክርስቶስ የእግዚአብሔር ልጅ መሆኑን ክርስቶስ አምላክ መሆኑን ገና አላወቀም ነበር። ይህንን ካላወቅን ሙሉ ታሪኩ ትርጉም አይሰጠንም። ሰይጣን ክርስቶስ የእግዚአብሔር ልጅ መሆኑን ሙሉ በሙሉ አላወቀም። ያወቀው በትክክል ያወቀው በዕለተ ዓርብ ነው አባቶቻችን እንደሚያስተምሩ። እስከዚያ ድረስ ግን አላወቀም፣ ይጠራጠር ነበር። ቅዱስ አግናጤዎስ ዘአንጾኪያ የተባለው ከመጀመሪያዎቹ የሐዋርያት ተከታይ ከሆኑ አባቶች አንዱ ቅዱስ አግናጤዎስ እግዚአብሔር ከሰይጣን ከሰወራቸው ነገሮች አንዱ ይላል በድንግልና ተጸንሶ በድንግልና መወለዱን ነው። ከመቤታችን በገብርኤል ምስራት ትጸንሻለሽ ትወልጃለሽ ተብሎ ሲነገራት ሰይጣን ይህንን አልሰማ። ለምን ሰውሮበታል? እግዚአብሔር ለምን ሰወረበት? ጽንስ እንዳያጨናግፍ የክርስቶስን መወለድ አምላክነት ቢያውቅ ኖሮ ልክ በሄሮድስ አድሮ ሕፃናት እንዳስጨፈጨፈ ብዙ ጽንስ ባጨናገፈ ነበር። ስለዚህ እግዚአብሔር ከሰይጣን ሰውሮበት የማይታይ ስውር ጥበብን አስታወከኝ እንዳለ ነቢየ እግዚአብሔር ዳዊት ምስጢረ ሥጋዌ ከአጋንንት የአምላክ ሰው መሆን